ጫት ሲቅም የሚውል ሲጋራ ሲያጨስ የሚውል ቀሚስ ለብሶ ቁጭ ብሎ የሚውል ዝምባም ነው ያለው። የትኛው ክብር ያለዋል? አበዙት፣ ተጨማለቀ። እስላምን ከምፈራ ሞቴን እመርጣለሁ። የመሐመድ ትራፊን ቀዳዳ ከምፈራ ቀሚስ ለባሽ ሞቴን እመርጣለሁ። እኔን የሚያስፈራራኝ አንድ እዚህ ምድር ላይ የለም። በፈለገው ነገር ይምጣ። እስቲ የአሜሪካን ሀገር ደረቴን ነፍቼ የምኖርበት ሀገር ያስከፍለው ጥቁር ምናምን ሄደ ማሀይ ገሷል። ልክ እንደወጣው ፕራይቬት አድርገዋል። ደምን ባስለቅሽ ማታም ደግሜ እገባለሁ። በዚህ ጉዳይ ምን እንደምታመጣ ያለው። ሰላም ሰላም ሰላም። እንኳን ለፋሲካ በዓል በሰላም አደረሳችሁ ወንድምና እህቶቼ። ሰላማችሁ ብዝት ይበልልኝ። አማን ነው። ክብሩ ይስፋ፣ ክብሩ ይስፋ የእናትና የልጁ። ትላንትና እኔ የተደሰትኩበት በህይወቴ በጣም አርጌ የተደሰትኩበት ቀን ነው። ከሌሎች ቀናቶች ጨምሮ ትልቁ ደስታ የነበረኝ ማዬና ማንዬ ሲወለዱ በጣም ልዩ ደስታ ነበረኝ። በጣም ከዛ በተረፈ ትላንትና ትልቁ የደስታ ቀኔ ነው። ትልቁ የደስታ ቀኔ ነው። ምክንያቱም ኦርቶዶክስ ተዋህዶ መልስ እንዳላት ያየሁበት የተረዳሁበት ብዙ በህይወት የተማርኩበት ነገር ነው። ነገ ደግሞ ልደቴ ነው። 47 ዓመትን ቆረጥማለሁ። ወደ 50 ወደ 60 መውሰድ ይቻላል፣ እንደ ተመቻችሁ ነው። ኤኒዌይስ እኔ የማውቀው 47 ዓመት መቆርጠሜን ነው። እና በዚህ አጋጣሚ ለሙስሊም ወንድምና እህቶቼ ጥሪ አደርጋለሁ። እፎይ እኔ ፔጅ ላይ መጥቶ ወደ 11,000 የሚሆን ህዝብ ባለበት እፎይ የተከሰሰበትን ነገር ምን አድርጓል? ምላሽ ሰጥቷል። ምላሹ ምንድን ነው? እኔ የተከሰስኩበት ይሄ ነው፣ ይህም ብልሃል ተብዬ ነው። መልሱ ደግሞ ከነሱ ሀዲሳቸው ላይ ይኸው ያነበብኩት ይሄንን ነው፣ ሌላ ያልኩት ነገር የለም ብሎ ተናግሯል። ስለዚህ የሙስሊም ወንድምና እህቶቼ ጥሪ ማደርግላችሁ፣ እናንተ መጣችሁ እፎይን ነብዩ መሐመድ እንደዚህ አይነት ነገር ተብሎ የተጻፈ ነገር የለም ብላችሁ የምትሆኑ ከሆነና ካሳመናችሁን በነብዩ መሐመድ ጉዳይ ላይ ካሳመናችሁን የመጀመሪያው በድጋሚ እስልምናን ዮኒ ማኛ ይቀበላል። እኔ ብቻ ሳልሆን እኔ ቤት ያሉ ወንድምና እህቶቼ ክርስቲያኖች አብዛኞቻችሁ እፎይን ካሸነፋችሁ፣ ከእፎይን ነጥብ ካስጣላችሁ፣ እፎይ የሚናገረው ንግግር ስህተት ነው ካላችሁ ኑና ተወያይታችሁ በፍቅር ተወያይተን ይኸው አንዳንድ ቁጥር እሰልማለሁ እያላችሁ እኔም እሰልማለሁ እያላችሁ ወንድምና ክርስቲያን የተዋህዶ ልጆች ፕሮቴስታንቶች እንድትጽፉልኝ በታላቅ ትህትና ጠይቃለሁ። ስለዚህ ሙስሊም ወንድምና እህቶቼ ደግሞ ይህንን ጥሪ ተቀብላችሁ መታችሁ አይ ስለ ነብዩ መሐመድ የተነገረው ንግግር ስህተት ነው፣ የተጻፈው ስህተት ነው፣ ከሌላ ፈጥሮ ነው ያመጣው የሚለውን ነገር የምትሉበት ቀን ይሁንላችሁ። እንግዲህ ከዚህ በላይ የምለው ነገር የለም። እስልምና ትክክለኛ መልስ ካለው ስለ ነብዩ መሐመድ ትክክለኛ ነገር ካለ መታችሁ አስልሙን እያልኳችሁ ነው። አስልሙን። እኔ ከነ ቤተሰቦቼ ከነ ሚስቴ ከነ ልጆቼ፣ ሌሎችም የኦርቶዶክስ ልጆች፣ የፕሮቴስታንት ወንድምናቶቻችን፣ ሌላም ክርስትና ሌላ እምነት ያላቸው በሙሉ እንደሚሰልሙ ቃል ገባለሁ። እርግጠኛ ሆኜ ነው የምናገረው። ስለዚህ እናንተም እርግጠኛው ናችሁ እኛን ለማስለም በደስታ መታችሁ ትምህርት አስተምሩ። ሌላው ለማሜ ለምትባል እህትና እርግብ ለምትባል እህታችን አንድ ነገር ልንገራችሁ። ውይይት ዲቤት ስትደረጉ ፖይንታችሁ ለማስጣል የስህተት ነገር ሲሏችሁ ቱግ ነው የምትሉት። ሴቶች ለዚህ ነው በአደባባይ አትስበኩ የምትባሉት። ቱግ ትላላ። ጎበዝ ናችሁ፣ ታውቁታላችሁ። በስሜታችሁ ይመጡና ወደ ስድድብ ይቀየራል። ትላንትና ወደ ስድድብ ሊቀየር ነበር፣ ቶሎ ተቀየር። ፖይንት ሊያስጥሉች ሲፈልጉ ፖይንትሽ ላይ አቴንሽን መስጠት እንዳትሰጪ ማድረግ ሲፈልጉ ምን ያደርጓቸዋል? ጠቅ ያደርጓቸዋል። የዛኔ ፖይንታችሁን ትጣችሁ ወደ ሌላ ነገር ትገቡና ነገራችሁ ይበለሻሻል። ስለዚህ ሴቶች ተረጋግታችሁ ነጥባችሁ ላይ ብቻ ፎከስ ካደረጋችሁ መቼም ነጥባችሁን አጥሉም። ይቺን እንደ ቲፑ ሰዷት። ለዚህ ነው እኔ ከሴቶች ጋር በተወሰነ መልኩ ስጨቃጨቅ ነጥባቸውን ነው ማስጥለው። የሆነች ነገር ጠቅ አረግባቸዋለሁ፣ ቀኑን ሙሉ ቀናቸው ተረብሾ ይውላል።
በምን ከነኩኝ ነው? ካልነኩኝ እኔ ጣጣ የለኝም። ለማንኛውም መልካም የፋሲካ በዓል። እኔ ለመስለም እኔ ብቻ ሳልሆን አብዛኛው ኦርቶዶክስና ፕሮቴስታንት ለመስለም ዝግጁ ነው። የነብዩ መሐመድ የመጣውን ጥያቄዎች የምትመልሱልን ከሆነ ያለ ማስረጃ በውሸት የሚወራ ከሆነ ኑና ኤኒ ዴይ መታችሁ እንድታስረዱ እንፈልጋለሁ። አህመድ ሮጠ መውጣት እስልምና ነጥብ አስጥልሃል። መውጣት አልነበረብህም። የፈለግከውን ሰው አምጣ ብለህ ነበረ። የፈለግከውን ሰው ኖ ኖ ኖ አልፈልግም ሌላ ብዬ እራሱን እፎይን ሳመጣልህ ጥለኸው ጠፋ። ስለዚህ አሁንም ሙስሊሞች አትበሳጩ። ስድብ አልነበረም ትላንትና፣ ውይይት ብቻ ነበር። እኔ በማስረጃ አምጡ እያልኩ ማስረጃ እየተነበበልኝ ነበር ሳዳምጥ የነበረው። ድፍን 11 ሺህ ሰው በማስረጃ ነበር ሲያነብ የነበረው። ስለዚህ ይሄን የምትከላከሉበት መንገድ እንግዲህ የእናንተ ፈጣሪ መፍትሄ አምጣላችሁ። ይሄንን ነው ብለው ሰላማችሁ ይብዛ። አሁንም መስለም ስለምፈልግ ኑና እፎይንም እኔንም ማስልሙን እያልኳችሁ ነው። መልካም ቀን፣ ይመቻችሁ።